ሰላም ጤና ይስጥልን ውድ የደራ ሚዲያ ቤተሰቦች የከበረ ሰላምታችን ከያላችሁበት ይድረስ እያልን አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎችን እነሆ። ትራምፕ በኢራን ላይ የነበራቸው የውጭ ጉዳይ ፖሊሲ በመከላከል በሀገር ውስጥ ተቃዋሚዎቻቸው ላይ ጠንካራ ትችት ሰነዘሩ። በሌላ በኩል በኢራን የኢንተርኔት እገዳም ተነሳም። በተያያዘ ዜና ኢራን የበለጸገውን ዩራኒየም ከሀገር ለማውጣትም ተስማማች። ኔታንያሁ በሚስጥር ያመኑት እውነት የትራምፕን ውሳኔ መቀየር አቅም የለውም ሲሉ ተናገሩም። ፍጥጫው በረታም። ኢራን አዲስ በሰራችው መሳሪያ ጠላት የተባለች ድሮን መታ ጣለች። የኳታር ማስተባበያ ለኢራን 12 ቢሊዮን ዶላር አላቀረብንም። ዝርዝር ዘገባውን የምናየው ይሆናል። ትራምፕ በኢራን ላይ የነበራቸው የውጭ ጉዳይ ፖሊሲ በመከላከል በሀገር ውስጥ ተቃዋሚዎቻቸው ላይ ጠንካራ ትችት ሰነዘሩ። የአሜሪካ ፕሬዚዳንት ትራምፕ በስልጣን ዘመናቸው ወቅት በኢራን ላይ የተከተሉትን ጥብቅ የውጭ ጉዳይ ፖሊሲ እና የጣሏቸውን ማዕቀቦች ትክክለኝነት በጽኑ ተከላክለዋል። በተመሳሳይ ጊዜም በሀገር ውስጥ ባለ የፖለቲካ ተቃዋሚዎቻቸው ላይ ከባድ የቃላት ጥቃት ሰንዝረዋል። ትራምፕ በሳቸው የፕሬዝዳንትነት ዘመን በኢራን ላይ የተከተሉት ከፍተኛ ጫናም የመፍጠር ስትራቴጂ ቀጠናዊ ደህንነትን ለመጠበቅ ብቸኛው ትክክለኛ መንገድ እንደነበረም ገልጸዋል። ትራምፕ በአሁኑ ወቅት ከአሜሪካ ጋር እየተደረገ ካለው የሰላም ድርድር ጀርባም ያሉትን የሀገር ውስጥ የፖለቲካ ተቃዋሚዎቻቸውን ደካማ ዲፕሎማሲ እየተከተሉ ነው ሲሉ በከባድ ቃል ወርፈዋቸዋል። ይህ መግለጫ የተሰማው ኢራን ከአሜሪካ ጋር ለስምምነት እንዳልተቃረበች በገለጸችበትና ሊባኖስ እስራኤል አስገዳጅ ጥያቄ በጠየቀችበት የዋሽንግተን ድርድር ዋዜማ ላይ በመሆኑ በአሜሪካ የውስጥ ፖለቲካ ላይ ከፍተኛ መነጋገሪያ ሆኗል። ትራምፕ በኢራን ላይ የነበራቸው ጥብቅ አቋም አሁን ላይ ባለው የመካከለኛው ምስራቅ የሰላም ድርድር ሂደት ላይ ተጽዕኖ ያሳድራል ብለው ያስባሉ። በሌላ በኩል በኢራን የኢንተርኔት እገዳ ተነሳ። የኢራን ፕሬዝዳንት መሱድ በሀገሪቱ ውስጥ ተጥሎ የነበረ የኢንተርኔት እገዳ እንዲነሳም አገልግሎቱ ወደ ነበረበት እንዲመለስ ወሳኝ ውሳኔ ማሳለፋቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ውሳኔው ህዝቡ በዲጂታል ነጻነት ማህበራዊ ሚዲያዎችን ለመጠቀም ለሚያቀርበው ጥያቄ ምላሽ የሰጠ ነው። ይህ እርምጃ በሀገሪቱ የኢኮኖሚ የማህበራዊ ግንኙነት እንቅስቃሴ ላይ ከፍተኛ መነቃቃትም ይፈጥራል ተብሏል። በተያያዘ ዜናም ኢራን የበለጸገውን ዩራኒየም ከሀገር ለማውጣት ተስማማች። ኢራን እጅግ የበለጸገውን የዩራኒየም ክምችቷን ከሀገር ውጭ ለማዛወር ዝግጁ መሆኗን አስታውቃለች። ሆኖም ይህ ውሳኔ ተግባራዊ የሚሆነው በከባድ ቅድመ ሁኔታዎች ላይ ተመስርቶ መሆኑን የአልሃዳት መገናኛ ብዙሃን ዘግቧል። ኢራን ዩራኒየም እንዲላክ የፈለገችው ወደ ቻይና ብቻ እንደሆነ ነው። ከዋሽንግተን ጋር ሊደረግ የሚችለው ስምምነት ወደፊት ለማራመድ አስቀድማ ከቻይና መንግስት ጋር አስተማማኝ ዋስትና ትፈልጋለች። ይህ እርምጃ በአሜሪካና በኢራን መካከል ያለውን የኒኩለር ውጥረት ለመቀነስ ትልቅ ለውጥ ሊያመጣ ይችላል ተብሎ ይታሰባል። ይህ የኢራን አዲስ አቋም በዓለም አቀፍ የኒኩለር ስምምነት ላይ ምን አይነት ተጽዕኖ የሚያመጣ ይመስላችኋል? በሌላ በኩል ኔታንያሁ በሚስጥር ያመኑት እውነት የትራምፕን ውሳኔ የመቀየር አቅም የለንም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በግል ባደረጓቸው ሚስጥራዊ ውይይቶች የእስራኤል ፕሬዝዳንት ዶናልድ ትራምፕ የውሳኔ አሰጣጥ ላይ ያላት ተጽዕኖ በጣም አነስተኛ መሆኑን አምነዋል። አሜሪካና ኢራን ወደ 3 ወራት ገደማም የዘለቀውን ጦርነት ለማቆም ታሪካዊ ስምምነት ላይ ለመድረስ በከፍተኛ ደረጃ እየተደራደሩ ባሉበት በዚህ ወሳኝ ወቅት ላይ ኔታንያሁ ለቅርብ ሰዎቻቸው ትራምፕ በኢራን ጉዳይ ላይ የሚወስኑ ውሳኔም እስራኤል የመቀየር ወይም የማስገደድ አቅም እንደሌላት በግልጽ መናገራቸውን ሁለት የውስጥ ምንጮች ይፋ አድርገዋል። ይህ ክስተት በትራምፕና በኔታንያሁ መካከል ስላለው የኃይል ሚዛን አዲስ መነጋገሪያ ፈጥሯል። ለመሆኑ ትራምፕ እስራኤል ወደ ጎን በመተው ከኢራን ጋር ስምምነት እየፈጸሙት ይሆን? የእርሶ ግምት ምንድን ነው? በመጨረሻም በሌላ በኩል ፍጥጫው በረታ። ኢራን አዲስ በሰራችው መሳሪያ ጠላት የተባለች ድሮን መታ ጣለች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ይበልጥ እየተካረረ መጥቷል። ከኢራን መንግስት ጋር የቅርብ ግንኙነት ያለው ፋርስ የዜና ወኪል እንደዘገበው የኢራን ጦር በፋርስ ባህረ ሰላጤ ላይ ሲያንዣብብ የነበረ አንድ ጠላት የተባለ ሰው አልባ አውሮፕላን መቶ ጥሏል። ኢራን ይህን እርምጃ የወሰደችው በቅርቡ ይፋ ያደረገችው አዲስ እና ዘመናዊ የአየር መከላከያ ዘዴን ለመጀመሪያ ጊዜ በመጠቀም እንደሆነ ተገልጿል። ይህ ክስተት በኢራን የቀሸመ ደሴት ላይ
የቀሸም ደሴት ላይ የአየር መከላከያ ዘዴዎችን በድንገት መንቀሳቀሳቸው ከተሰማ በኋላ የመጣ ሲሆን በቀጠናው ላይ ያለውን ወታደራዊ ዝግጁነት ከፍ አድርጎታል። ድሮኗ የማን እንደሆነች ከየት እንደተነሳች ግን እስካሁን በይፋ አልተገለጸም። በመጨረሻም የኳታር ማስተባበያ ለኢራን 12 ቢሊዮን ዶላር አላቀረብንም። ኳታር ከዩናይትድ ስቴትስ ጋር ስምምነት ላይ ለመድረስ እንዲረዳ ለኢራን 12 ቢሊዮን ዶላር አቅርባለች ተብሎ የተሰራጨው መረጃ ሙሉ በሙሉ አስተባብላለች። የኳታር ባለስልጣናት እንዳሉት ከሆነ ይህ ክስ በአሁኑ ወቅት በአሜሪካና በኢራን መካከል እየተካሄደ ያለውን ዲፕሎማሲያዊ ድርድር ጥረት ለማደናቀፍ ሆን ተብሎ የተደረገ ሴራ ነው ሲሉ ተናግረዋል። ኳታር በመካከለኛው ምስራቅ ባሏት የሽምግልና ሚና የምትታወቅ ቢሆንም የዚህ አይነት ግዙፍ የገንዘብ ድጋፍ ወሬ ግን በክልሉ ዲፕሎማሲ ላይ ሌላ ጥንቃቄ የተሞላበት ውጥረትን ፈጥሯል።